ቴሌግራም መክፈት ፈልጋችሁ ነገር ግን ሜሴጅ ያልክላችሁ ወይም ደግሞ ቴሌግራም የምትገቡበትን ፓስዋርድ የማይልክላችሁ ከሆነ እንዴት አድርጋችሁ በቀላሉ ይህንን ገር አስልካችሁ ቴሌግራማችሁን ማስተካከልና መጠቀም እንደምትችሉ አሳያችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆንና ሁሌም እንዲህ አይነት ቪዲዮ ስለቅ እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮውን ላይክ እና ሼር በማድረግ ጀምሩት። ቀጥታ ወደ ቪዲዮ ወስዳችኋለሁ። እሺ በመጀመሪያ እንደምትመለከቱት እንግዲህ ቴሌግራሙን እኔ ያለበትን ሁኔታ አሁን ከፍቼ ላሳያችሁና ምን እንደሚላይ ላሳያችሁ። ልክ እንደዚህ እንደምትመለከቱት ቴሌግራም የምትጠቀሙት የተለያየ አፕሊኬሽን ሊሆን ይችላል። ሁሉንም እየገባችሁ ቼክ ማድረግ ትችላላችሁ። ዋናውን እንዴት አድርጋችሁ እንደምትዋርዱትና እንዴት እንደምትጠቀሙት የማሳያችሁ ይሆናል ማለት ነው። ቪዲዮውን እስከ መጨረሻው መከታተል ብቻ ነው ከናንተ የሚጠበቅባችሁ። ልክ እንደዚህ እንደምትመለከቱት እንግዲህ ቴሌግራሜን ከፍቼ ስልክ ቁጥር አስገባለሁ ማለት ነው። ስልክ ቁጥር እዚህ ዘንዳ የናንተ ካንትሪ መምረጥ ትችላላችሁ ወይም ደግሞ ኢትዮጵያ ውስጥ ሆናችሁ +251 ማለት ትችላላችሁ። ስልክ ቁጥሩን አስገብቼ ኔክስት በምልበት ሰዓት ልክ እንዲህ አይነት ኢንተርፌስ ነው የሚያመጣልኝ ማለት ነው። ስልክ ቁጥሩን ያመጣዋል። ሌላ ተጨማሪ ነገር ግን ምንም አያመጣልኝ ማለት ነው። ይሄን ነገር እንዴት አድርገን እንደምናስተካክል ሙሉ ስቴፑን ነው የማሳያችሁ ማለት ነው። እንደምትመለከቱት ኮድ ማስገቢያ እንጂ ሌላ ምንም አይነት ኦፕሽን ተጨማሪ ኦፕሽን የለውም። ይህ ነገር በብዙ አይነት አጋጣሚ ሊፈጠር ይችላል። አንደኛ ኦፊሻል ያልሆነ የቴሌግራም አፕሊኬሽን ስትጠቀሙ ነው። ሁለተኛ ደግሞ አፕዴቱ ያለፈው ወይም ደግሞ በጣም የቆየ የቴሌግራም አፕሊኬሽን የምትጠቀሙ ከሆነ ልክ እንደዚህ ሊጠይቃችሁ ይችላል። ስለዚህ አፕሊኬሽናችሁን ሁሌም አፕዴት ማድረግ ይጠበቅባችኋል ማለት ነው። ይህ ነገር እንዲስተካከልላችሁ ወይም እንዲቆም እንዲጠፋላችሁ አፕሊኬሽናችሁን አፕዴት ማድረግ ትችላላችሁ ማለት ነው። አፕዴት ደግሞ የምታረጉበት ከፕሌይ ስቶርም ወይም ደግሞ ከጉግል ክሮምም ከየትኛውም ብራውዘር ላይ አውርዳችሁ መጠቀም ትችላላችሁ። እኔ ለምሳሌ ዘንዳ ጌት ዘ ኮድ ብዬ ላሳያችሁ ማለት ነው። ከዚህ በተጨማሪም ሌላ ሀሳብ አስተያየት ያላችሁ ከሆነ ደግሞ ቀጥታ ኮሜንት ዘንድ አስቀምጡልኝ። እንደምትመለከቱ ከታይ ዲድንት ጌት ዘ ኮድ የሚለውን ተጭኜ ልክ እንደዚህ በምልበት ሰዓት እንደምትመለከቱት አፕዴቱ አልፎበታል ነው የሚላችሁ። ወይም ደግሞ ይህን አፕሊኬሽኑን ከዚህ በፊት እናንተ ቴሌግራም ሌላ አፕሊኬሽን ላይ ያስገብታችሁት ከሆነ በዛ የሚገባላችሁ ሜሴጅ ነገሩ ወይም ሙሉ ነው እያላችሁ የሚጠይቃችሁ ማለት ነው። ስለዚህ እናንተ ይሄንን ለማስተካከል ወደ ፕሌይ ስቶር ነው ማለት ነው መግባት ያለባችሁ። በመቀጠልም ቴሌግራም ላይ ሰርች በማድረግ ይሄንን ሰማያዊውን አፕሊኬሽን ወይም ኦፊሻሊ የቴሌግራም አፕሊኬሽኑን ኢንስቴል ታደርጉታላችሁ ማለት ነው። ወይም ደግሞ ይሄንን ማትጠቀሙና ስልካችሁ ላይ ኢንስቴል የማያደርግላችሁ ከሆነ ቴሌግራም ኤክስን ዳውንሎድ ታደርጋላችሁ ማለት ነው። አሁን ተመሳሳይ ስቴፕ አስገብቼ ላሳያችሁ። ልክ እንደዚህ ሀገር መርጣለሁ፣ ስልክ ቁጥር ሞላለሁ ማለት ነው። በመቀጠል ኔክስት ስለው ልክ እንደዚህ ይከፍትልኛል ማለት ነው። ወይም ደግሞ ይሄውን እኔ ጉግል አካውንት የተሞላ ስለሆነ ነው ነገር ለኔ ይሰራልኝ። ሶ እናንተ ጉግል አካውንት ከጠየቃችሁ ወይም ጉግል አካውንት እንደሞሉ ከጠየቃችሁ እናንተ ምንም የሚያስቸግራችሁ ነገር የለም ማለት ነው። የራሳችሁ የሆነ ጉግል አካውንት ሊኖራችሁ ይገባል። ጉግል አካውንት ከሌላችሁ እኔን ኮሜንት ዘንድ አጠይቁኝና በቀጣይ ቪዲዮ የምሰራላችሁ ይሆናል። ነገር ግን ጉግል አካውንት ባይኖራችሁም የሰው አካውንት ወይም የጓደኛ አካውንት ካላችሁ በሱ መክፈት ትችላላችሁ። ልክ እንደዚህ ጉግል አካውንት ከላይ ያስቀምጥላችኋል። ይህንን ጉግል አካውንት ማስገባት ትችላላችሁ ከዚህ በፊት ጉግል አካውንት ከነበረው። ከሌለው ደግሞ ከታይ ካንንት አክሰስ ዚስ ኢሜል የሚለውን በመጫን እናንተ ማስገባት ትችላላችሁ። እንደምትመለከቱት አሁን ኢሜሉ ዘንዳ ፓስዋርድ ያስገባልኛል 6 ዲጂት። ይሄን በማስገባበት ሰዓት ይከፍታል ማለት ነው። ነገር ግን የጉግል አካውንት እናንተ ማታውቁት ወይም የማትጠቀሙበት ከሆነ ከታይ ካንንት አክሰስ ዚስ ኢሜል የሚለውን በመጫን ብቻ በቀላሉ መጠቀም ትችላላችሁ። ወይም ደግሞ ረስት አድርጋችሁ ጉግል አካውንታችሁ ላይ ያለውን ሌላ ጉግል አካውንት መጠቀም ትችላላችሁ። ይህንን ግን በምታረጉበት ሰዓት 7 ቀን ያስጠብቃችኋል ማለት ነው። እናንተ 7 ቀን መጠበቅ አለባችሁ ማለት ነው። ቪዲዮ እንደጠቀማችሁ እርግጠኛ ነኝ እና ስለዚህ ሰብስክራይብ በማድረግ አሁንም ቤተሰብ እንድትሆኑ ጠይቃችኋለሁ ማለት ነው። በቀጣይ እስከምንገናኝ ድረስ ደግሞ ይመቻችሁ።